የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ ላ ተቁሙ ሰዓ ቂያማ እኮ አትቆምም ሐታ ዩከልመ ሲባዑ ልኢንሳን እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል አብረን እንከታተለው ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ አለ አላህ ወደኔ